ዮሴፍ በግብጽ ላይ በነገሰ ጊዜ የእስራኤል ልጆች በደስታና በሰላም ወደዚህ ምድር ገብተው ነበር። ነገር ግን ዘመናት አለፉ። ዮሴፍን የማያውቅ ሌላ ንጉስ በግብጽ ላይ ነገሰ። የእስራኤል ልጆች ቁጥር እየበዛ ሲሄድ ግብጻውያን በጭንቀት ተሞሉ። እነዚህ ህዝቦች ከኛ በረቱ፣ ነገ ከጠላት ጋር ተነስተው እንዳያሸንፉን በሚል ፍርሃት ግብጽ እስራኤላውያንን የምቾት ምድር መሆኗ አብቅቶ የስቃይ ምድር ሆነችባቸው። በጭቃና በጡብ ስራ በከባድ ባርነት በግርፋት ህይወታቸው መረረ። የእስራኤልን ህዝብ ለማጥፋት ፈርዖን አንድ አዋጅ አወጀ። የዕብራውያን ወንድ ልጆች ሁሉ ሲወለዱ ወደ ባህር እንዲጣሉ አዘዘ። በዚህ የጨለማ ዘመን ከሌዊ ወገን የሆኑት ወንድ ልጅን ወለዱ። ሕፃኑ በሚያምር ግርማ ተሞልቶ ነበር። እናቱ በሕፃኑ አይን ላይ ተስፋን አየች። የሞት አፋፍ ላይ ያለውን ልጇን ለማዳን ግን 3 ወራትን በቤቷ ውስጥ በሚስጥር ደበቀችው። ነገር ግን የሕፃኑ ድምጽ እያደገ ሲመጣ ከእንግዲህ ልትደብቀው አልቻለችም። እናቱ አንድ ውሳኔ ላይ ደረሰች። ከደንገል የተሰራ ቅርጫት አዘጋጀች። ሕፃኑንም በቅርጫቱ ውስጥ አኖረችው። ከዚያም እያለቀሰች ወደ ወንዝ ዳርቻ ወሰደችው። ቅርጫቱን በወንዙ ዳር ባለው ቄጤማ ውስጥ አኖረችው። ተስፋዋን በውሃው ላይ ጥላ የእግዚአብሔርን እጅ መጠበቅ ጀመረች። ታላቅ እህቱ ማርያም ግን ምን እንደሚሆን ለማየት በሩቅ ቆማ ትከታተል ነበር። በዚያው ቅጽበት የፈርዖን ልጅ ልትታጠብ ወደ ወንዙ ወረደች። አገልጋዮቹም በወንዙ ዳር ይራመዱ ነበር። በቄጤማው መካከል ቅርጫቱን አየችና አገልጋዩዋን ልካ አስመጣችው። ልዕልቲቱ ቅርጫቱን ስትከፍተው የሚያለቅስ ሕፃን አየች። ልቧም አዘነለት። ይህ ከዕብራውያን ሕፃናት አንዱ ነው አለች። ማርያምም ፈጥና በመቅረብ ሕፃኑን የሚያጠባ የዕብራውያን ሞግዚት ልጥራልሽ ስትል ጠየቀቻት። ልዕልቲቱም ፈቀደች። ማርያምም የሕፃኑን እናት ጠራች። ልዕልቲቱም ለሕፃኑ እናት እንዲህ አለች፣ ይህን ሕፃን ውሰጂና አጥቢልኝ፣ እኔም ደሞዝ እሰጥሻለሁ አለች። የእግዚአብሔርን ጥበብ ተመልከቱ። የገዛ እናቱ ደሞዝ እየተከፈላት በፈርዖን ጥበቃ ስር ልጇን አሳደገች።